ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ብዙዎቻችሁ ማብሰል አይመቸንም የምትሉኝ አላችሁ እና ለእናንተ ነው ዛሬ ያመጣውላችሁ። ምንም ማብሰል ሳይጠበቅባችሁ በቀላሉ ቀላቅላችሁ የምትቀቡት በጣም አሪፍ ክሬምን በሉት ብቻ ግን ከመታጠባችን በፊት በጣም አሪፍ ክሬም ነው የምንሰራው ማለት ነው። በጣም ትወዱታላችሁ። ለጸጉራችሁ እድገት የሚሰባበርባችሁ፣ ቆዳችሁ ፎሮፎር ለሚያስቸግራችሁ ይሄን ነገር ተጠቅማችሁ ለውጥ አይታችሁበት እንደምትነግሩኝ እርግጠኛ ሆኜ ነው የምነግራችሁ። በጣም ነው የተመቸኝ ለኔ ማለት ነው ወዶችዬ፣ እና ተጠቀሙት እላችኋለሁ ማሮችዬ። በጣም ቀላል ነው ለአሰራር በጣም ቀላል ነው። እንዳልኳችሁ ደግሞ ኩሽና ገብታችሁ ማብሰል አይጠበቅባችሁም። ስለዚህ ለእናንተ ነው፣ ግን ማንኛችሁም ተጠቀሙት። እኔ በጣም ነው የተመቸኝ። ጸጉራችሁ የሚሸሽባችሁ ልጆች ከግንባራችሁ ብቻ ግን ለሁሉም የሚሆንና ጸጉርም የሚያለሰልስ ነው። ጸጉር አያደርቅም ማለት ነው። ተጠቀሙት ውዶችዬ። እዚህ ጋር ወደ አሰራሩ እንገባለን። በእንደዚህ አይነት መልኩ ዝንጅብል አዘጋጅቻለሁ። ስለዚህ እናንተ ለጸጉራችሁ ይህን ያክል ብትጨምሩም አሪፍ ነው። ይህን ያክል ቢበዛም ብዙም እንትን አይደለም ዝንጅብል ማለት ነው። ግን ውሃ ያለው ቢሆን አሪፍ ነው። ግማሽ ብርጭቆ የሚሆን ውሃ ገምታችሁ ጨምሩ፣ ወይም በብርጭቆ እንትን አድርጋችሁ ለክታችሁ መጨመር ትችላላችሁ። ግን ግማሽ ብርጭቆ ውሃ በቂ ነው ማለት ነው። እዚህ ጋር መፍጨት ነው፣ እፈጨዋለሁ። እዚህ ጋር በነገራችን ላይ ብዙዎቻችሁ መፍጫ የለንም ያላችሁኝም አላችሁ። ግን ይሄን መፍጨት የማትችሉ ከሆነ ካሮት የምንፈቀፍቅበት በደቃቋ አይደለ? ይህን ዝንጅብሉን እንደዛ አርጋችሁ ፍቅፍቅ አድርጉት። ከዛ በተወሰነ ውሃ እንትን ብላችሁ አንፈቅፍቁት ማለት ነው። አንተክትኩት ውሃውን ማለት ነው። ወይ ደግሞ ዘፍዝፋችሁ አስቀምጣችሁ መልሳችሁ እንደዚህ ማጥለል ትችላላችሁ ማለት ነው። መፍጫ የለንም የምትሉ ልጆች በእንደዚህ አይነት መልኩ የዝንጅብሉን ውሃ ማውጣት ትችላላችሁ። እና እዚህ ጋር እንደምታዩኝ አጠለልኩት። ውሃ ብዙ አላበዛውም፣ እንዳያችሁኝ ተመጣጣኝ ውሃ ነው እየተጠቀምኩት ማለት ነው። በእንደዚህ አይነት መልኩ ከዛ ወደ ምጠቀምበት እቃ ገለበጥኩት። እዚህ ጋር ትንሽ የዘቀጠ ነገር ነበረው። ኦልሬዲ ድጋሚ ስለማላጠል ተውኩት ማለት ነው። እዚህ ጋር መቀላቀል ነው። እንደነገርኳችሁ ማብሰል አይጠበቅባችሁም። ኩሽና ገብተን ማብሰል አንችልም የምትሉ ልጆች ናችሁ ብዙዎቻችሁ። ስለዚህ እናንተ ደግሞ ከመታጠባችሁ በፊት መጠቀም የምትችሉትን ነገር ይዤላችሁ የመጣሁት ለእናንተ ነው ማለት ነው። ይሄ ነገር ማንኛውም ሱቅ ታገኙታላችሁ። የሬት ጄል ነው። እዚህ ጋር ስክሪንሾት አንስታችሁ ያዙትና የትኛውም ቦታ ታገኙታላችሁ። አብዛኛው ሰው ይጠቀመዋል። በተለይ ወንዶች ይህን ነገር ይጠቀሙታል። ግን ደረቁን እንደዚሁ የምትጠቀሙት ከሆነ ጸጉር የማድረቅ ጸባይ ያለው ወይ ከሌላ ክሬም ጋር ቀላቅሉት፣ ወይ ደግሞ አሁን በማሳያችሁ መልኩ ስሩት ማለት ነው። እኔ በእንደዚህ አይነት መልኩ ነው የምጠቀመው ለጸጉሬ። እንደዚሁ እንደወረደ አልጠቀምም። በእንደዚህ አሁን በምሰራላችሁ መልኩ ነው የምጠቀመው እና በጣም ነው ደስ የሚለው ከምላችሁ በላይ። እዚህ ጋር ቅባት እንዳያችሁ እንደምታዩ ፈሳሽ ቅባት ጨመርኩበት ማለት ነው። ፈሳሽ ቅባት ጨመርኩበት። ከዛ እዚህ ጋር ያዘጋጀሁት የዝንጅብል ውሃ አለ። እሱን እየጨመርኩኝ አዋህደዋለሁ ማለት ነው ውዶችዬ። የዝንጅብል ውሃ ለጸጉራችን ምንድነው የሚጠቅመው ካላችሁኝ፣ ጸጉር በጣም ነው የሚያበዛው፣ በጣም ነው የሚያሳድገው። እዛ ላይ ደግሞ ለቆዳችሁም ጭምር ፎሮፎር በተለይ አሳከከል ለምትሉ ልጆች ለእናንተ በጣም አሪፍ ነው ማለት ነው። ከዛ ውጭ ዝንጅብል ለጤናም በጣም ጠቃሚ ነው። ቅባቱንም ከቻላችሁ ሰርታችሁ ተጠቀሙት። ኢብን እግራችሁን የሚያማችሁ ልጆች ካላችሁ፣ ቁመን ብዙ ጊዜ በተለይ ማዳብ ቤት የምንሰራ ቁመን ስለምንሰራ እግራችን ትንሽ ህመም ይሰማናል። የዝንጅብል ዘይት ሱፐር ማርኬት፣ ሱቅ ወይም ደግሞ ፋርማሲ ስለምታገኙ ገዝታችሁ ማታ ማታ ብትቀቡት የደም ዝውውራችሁ በደንብ እንዲጨምር ይረዳችኋል ማለት ነው። የረጋ ደም ካለ ቁመን በምንሉበት ጊዜ የሚረጋ ደም ካለ
እሱ እንዲፍታታ ያደርገዋል። እዚህ ጋር እንደምታዩት በጣም አሪፍ ክሬም እየሆነ ነው እንደምታዩት ማለት ነው፣ እየተዋሃደ ነው። ለጸጉራችን ደግሞ እንደነገርኳችሁ ደም በጣም ነው የደም ዝውውርን በደንብ ስለሚጨምር ጭንቅላታችን ላይ ያለ የደም ዝውውር በደንብ እንዲጨምር ይረዳናል ማለት ነው። ከዛ ደግሞ ጸጉራችን ጭንቅላታችን ላይ ያለው የደም ዝውውር በደንብ ሲጨምር ማለት ነው ጸጉራችን በዛው ልክ ነው እያደገ እየፋፋ እየአማረበት ነው የሚመጣው። ጤንነቱ በደንብ እየተጠበቀ ይመጣል ማለት ነው። ማሳጅ የምናደርግበት ዋናው መንስኤ የደም ዝውውር በደንብ እንዲጨምር ነው። የደም ዝውውር ሲጨምር እንደነገርኳችሁ ቅድም ጸጉራችን እየፋፋና እየበዛ ይመጣል ማለት ነው። ስለዚህ ዝንጅብል ቅባትም ሆነ እንደዚህ ውህድ ስትቀቡ ደግሞ እንደነገርኳችሁ በቀላሉ የደም ዝውውራችሁ እየጨመረ ይሄዳል ማለት ነው። በሻይ መልክ ጧት ላይ እንቁላሊት ጠጠር ያለባችሁ ልጆች በሻይ መልክም ብትጠጡት በጣም አሪፍ ነው። ጨጓራ ያለባችሁ ልጆች ተጠንቀቃችሁ ማለት ነው ወዶች። እና በምታዩት መልኩ ከቀላቅዬ ከጨረስኩኝ በኋላ ማለት ነው እንደዚህ አይነት መልኩ እየተቀባሁት ነው። በጣም ቀላል ነው እንግዲህ እንዳያችሁት አሰራሩ ቀላቅላችሁ የምትጠቀሙት ነው። ገና እዚሁ ገና ሳልታጠበው ወዙ እንዴት አባቱ እንዳማረበት ጸጉሬ የታችሁታል፣ ይታያችኋል። በጣም ነው የሚያምረው በጣም በዛ ላይ በቃ እኔ እንጃ አላቅም፣ ልስልስ ነው የሚለው። ታጥባችሁ ስትጨርሱ ራሱ ጸጉራችሁ በጣም ልስልስ ነው የሚለው። ከቻላችሁ እስከ 3 ሰዓት አቆዩት። ካልቻላችሁ ደግሞ 1 ሰዓትም 2 ሰዓትም ማቆየት ይጠበቅባችኋል ማለት ነው። ስትቀቡ በደንብ ማሳጅ አድርጉት። በደንብ ማሳጅ ብታደርጉ አሪፍ ነው። እንደነገርኳችሁ ነው። ጭንቅላታችንን ማሳጅ ስናደርግ ለጤንነታችንም ለጸጉራችን እድገትም በጣም አስፈላጊ ነው። ስለዚህ ማሳጅ አድርጉ ውዶችዬ። እንደነገርኳችሁ ነው። ዛሬ ኩሽና ገብተን መስራት አንችልም፣ ሌላ መፍትሄ ካለሽ ለምትሉ ልጆች ነው። ይሄ ማንኛውም ሰው ሰርታችሁ የምትችሉ የሚሆን የማትችሉ ማንኛውም ሰው ብትጠቀሙት በጣም ብዙ ለውጥ ታገኙበታላችሁ። ግንባራችሁ ላይ ለሸሸባችሁ፣ እንዲሁም ጸጉራችሁ ስሱ ነው ደግሞ አልበዛም የሚላችሁ ልጆች ካላችሁ ለጸጉር እድገትም ለሁሉም ነገር ጠቃሚ ነው። እንግዲህ የዝንጅብልን ጥቅም ነግራችኋለሁ። ዘርፈ ብዙ ጥቅም ነው ያለው። ስለዚህ በእንደዚህ አይነት መልኩ ተጠቀሙት። ይህንን ጄልም ብዙዎቻችሁ የሚጠቀሙት አሉ፣ ግን ዝም ብለው ስለሚጠቀሙት ጸጉር ያደርቃል። በእንደዚህ አይነት መልኩ ስትጠቀሙት ደግሞ በጣም አሪፍ ይሆናል። ከመታጠባችሁ በፊት በእንደዚህ አይነት መልኩ አዘጋጅታችሁ ተጠቀሙት። እንዳያችሁት ነው ጸጉሬ በደንብ በቻልኩት መጠን ያው ማሳጅ እያረኩት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። በተረፈ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። ሰብስክራይብ በማድረግ አበረታቱኝ። ሌሎች አሪፍ አሪፍ ቪዲዮዎችን ይዤላችሁ እመጣለሁኝ። ስለዚህ እንደምትወዳቸውና ተጠቅማችሁ ደግሞ ለውጣቸውን እንደምትነግሩኝ ተስፋ አረጋለሁ። ታጥቤ ልክ እንደጨረስኩ እዚህ ጋር መጣውላችሁ። እንደምታዩት እንደዛ ለፍቼ ቀብቼ ማሳጅ አድርጌ ጨርሼ ልክ እዚህ ደረጃ ላይ ሲደርስ በጣም ነው ደስ የሚለኝ በነገራችን ላይ ከምላችሁ በላይ። እና ታጥቤው ይሄን ይመስላል ጸጉሬ ማለት ነው። ስለዚህ እናንተ ሞክሩትና ትወዱታላችሁ። ባይ ባይ የኔ ወዶች።